ሰላም እንዴት ናችሁልኝ? ዳይስ ኪችን ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ጎመን በስጋ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ አንድ ላይ እንሂድ። መጀመሪያ ድስታችን ላይ ዘይት እናደርጋለን። ዘይቱ በደንብ ሲግልልን ስጋችንን እንጨምራለን። ስጋው ከፍ ያለ ሳይዝ ቢሆን ቆንጆ ነው። ከጎመኑ ጋር አንድ ላይ ስለምንቀቅለው እኩል ይበስልልናል። ስጋው እንደዚህ ጎልደን ብራውን ወይም ቀላ ብሎ ጥብስ ሲልልን በመቀጠል ሽንኩርት እንጨምራለን። ሽንኩርቱ የፈረንጅ ስለሆነ ነው ነጣ ያለው። ማንኛውም ሽንኩርት መጠቀም ትችላላችሁ። ቆንጆ ጣዕም ይሰጠዋል ለስጋውም ለጎመኑም። ካልፈለጋችሁ መተው ትችላላችሁ። ሽንኩርቱን ግዴታ አይደለም። በመቀጠል የታጠበ ጎመን እንጨምራለን። እኔ የተከተፈ ጎመን የተጠቀምኩት አካባቢ ላይ ማገኘው የተከተፈ ስለሆነ ነው። የተቀነጠሰ ወይም ተለቅ ያለ ጎመን የምትጠቀሙ ከሆነ ደግሞ በአጥንት ብትሰሩት የበለጠ ይጣፍጣል። ጨው ጨምረን ውሃ ሳናበዛ እናደርጋለን። ክድን አድርገነው ከፍ ያለ ሙቀት ላይ እናደርገዋለን። መንተክተክ ሲጀምር እናዋህደውና አነስተኛ ሙቀት ላይ አድርገን ቀስ ብሎ በእንፋሎቱ እንዲበስል እናደርጋለን። አሁን ጭርስ አድርጎ ስጋውን ብስል እንዲሁም ጎመኑ ሲበስልልን ሚጥሚጣ፣ ኮረሪማ እንዲሁም ደግሞ ቅቤ እንጨምራለን። ጨው ቀደም ስለጨመርን መጨመር አይጠበቅብንም። ከዛ ጎመናችን ሲደርስልን ቆጮአችንን ጥብስ እናደርጋለን። ፍሬሽ ቆጮ ካላችሁ ችግር የለውም። እኔ ከበረዶ ቤት ያወጣሁት ነው። ስትጠብሱት ፍሬሽ ነው የሚሆንላችሁ። ከትኩስ ጎመናችሁ ጋር አቅርባችሁ መብላት ነው። በዚህ መልኩ ጎመን ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩ፣ ትወዱታላችሁ። አስተያየታችሁን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ዳይስ ኪችንን ፎሎ ማድረግ አትርሱ። በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።